ሰላም ሰላም፣ ጤና ይስጥልን። እንዴት ናችሁ? እንዴት ተወደዳችሁ? ሰላማችሁ ብዝት ይበል። እንኳን ሰላም መጣችሁ። ጸጋና ሰላም ይብዛላችሁ። ዛሬ ይዤላችሁ የመጣሁት ለፀጉራችን በጣም ቆንጆና ፀጉራችንን ትሪት የሚያደርግ ምርጥ ትሪትመንት ማለት ነው። የቫቲካ ሁለቱም የተለያየ በውስጣቸው ከተለያየ ነገሮች የተዘጋጀ ነው ማለት ነው። ነገር ግን ሁለቱም ቫቲካ ነው የሚለው። ይሄኛው በጣም ነው የምወደው። ሽታውም በጣም ምርጥ ነው ማለት ነው። ከማር የተዘጋጀ ከእንቁላል ከማር የተዘጋጀ ምርጥ ትሪትመንት ነው ማለት ነው። በውስጡ ኦይልም አለው። ፀጉራችንን በጣም ለማለስለስ በጣም ከርዳዳ ፀጉር ላላችሁ ሰዎች በጣም ለስላሳ ለማድረግ ይረዳል ማለት ነው። ይሄኛውም እንደዛ ፀጉራችሁ ብዛት እንዲኖረው ያደርጋል። በውስጡ ነጭ ሽንኩርት ያው ፀጉራችን ስስ ከሆነ ፀጉራችን ብዛት እንዲኖረው ያደርጋል ማለት ነው። የኛው ትሪትመንት ፀጉራችን ብዛት እንዲኖረው ከነጭ ሽንኩርት የተዘጋጀ ምርጥ የፀጉር ትሪትመንት ነው ማለት ነው። በውስጡ ብዙ እንትኖች አሉት። ይሄኛው ከማርና ከእንቁላል የተዘጋጀ ይሄም በውስጡ የተለያዩ ኦይል አለው ማለት ነው። ልዩነቱ ምንድን ነው? ይሄኛው ፀጉር ብዛት እንዲኖረው ያደርጋል። ሰዎች ለፀጉር ለመፈረዝ ይጠቀሙበታል። ነገር ግን ፀጉር በትሪትመንት ያን ያህል አይፈርዝም። እኔ ሞክሬዋለሁ። ይለያይ ይሆናል እንደ ፀጉራችን። ስካይላ ትሪትመንት ግን በጣም ነው ፀጉርን ፍሪዝ የሚያደርገው ማለት ነው። ጀስት በእንትን ከመፈረዝ በእርግጥ ይሻላል። የራሱ ፀጉር ፍሪዝ የማድረጊያ ክሬሞች ብንጠቀም መልካም ነው። ነገር ግን ከኮንዲሽነር አንዳንድ ሰዎች በኮንዲሽነር ፀጉራቸውን ይፈርዙታል። ግን ኮንዲሽነር ፀጉራችን ላይ መቆየት የለበትም። ይህ አሁን ትሪትመንት ነው፣ ቢቆይም ኢትስ ኦኬ። ግን በሻምፖ በእንትን በኮንዲሽነር የምትፈርዙ ግን ቢቀርባችሁ መልካም ነው እላለሁ ማለት ነው። ምክንያቱም ኮንዲሽነር ፀጉራችን ላይ ከ5 ደቂቃ በላይ ማቆየት ስለሌለብን፣ አንድ ሰው ደግሞ ፀጉሩን ፍሪዝ አድርጎ 2-3 ሰዓታት ከዛ በላይ ቀኑ ሙሉ ሊቆይ ይችላል እና ለፀጉራችን ለመሰባበር ዋናው መንስኤ ነው ማለት ነው በኮንዲሽነር ፀጉር መፈረስ። እና ለምትፈርዙ ሰዎች ባታደርጉት መልካም ነው። ይህ ትሪትመንት ፀጉራችንን በሻምፖ ከታጠብን በኋላ በደንብ ከታጠብን በኋላ ፀጉራችንን በመቀባት ማሳጅ ማድረግ፣ ከዛ በኋላ 15 ደቂቃ እናቆየዋለን ማለት ነው። ነገር ግን ሳንታጠበው መጀመሪያ ብንጠቀመው ጥቅም የለውም። ፀጉራችን የፀጉራችን የራሳችን ቀዳዳዎች ዝግ ስለሚሆኑ በተለያዩ በቅባት በአቧራ በተለያዩ ነገሮች እና ፀጉራችንም ማቧራ ምናምን የተለያዩ ቅባቶች ክሬሞች ስለሚኖረው በላዩ ላይ እንትን ብንቀባው ጥቅም የለውም ማለት ነው። ታጥበን ነው መሆን ያለበት። ከታጠብን በኋላ ነው ተቀብተን 15 ደቂቃ አቆይተን እንታጠበዋለን ማለት ነው። እና በጣም ነው የሚያለሰልሰው። አጠቃቀሙን በእንደዚህ ከተጠቀምን ለፀጉራችን ትልቅ ለውጥ እናገኛለን ማለት ነው። ፀጉራችን የተሰባበረ ከሆነ ወደ ቦታው እንዲመለስ ይረዳናል ማለት ነው። ስለዚህ ትሪትመንቶችን ብንጠቀም በጣም አሪፍ ነው ማለት ነው። የተለያዩ ትሪትመንቶች አሉ። እኔ የምጠቀማቸው በብዛት እነዚህን ነው እና የአቮካዶ ትሪትመንቶችም ምርጥ ነው ማለት ነው። የአቮካዶ ትሪትመንት ለፀጉር በጣም ቆንጆ ነው። እነዚህንም እጠቀማለሁ። የአቮካዶ ትሪትመንትም በጣም አሪፍ ነው። ፀጉራችን ብዛት እንዲኖረው ያደርጋል ማለት ነው። እና ትሪትመንቶች ለተሰባበረ ፀጉር አስፈላጊ ነው ማለት ነው። ስለዚህ ልንጠቀማቸው ይገባል ማለት ነው። እና የአቮካዶ ትሪትመንትም በጣም ቆንጆ ነው ለፀጉራችን ለስላሳ ለማድረግ እና
በነገራችን ላይ የአቮካዶ ትሪትመንትም ፀጉርን ለመፈረዝ በጣም አሪፍ ነው ማለት ነው። ይሄንን ይመስላል የተለያዩ ትሪትመንቶች ለፀጉራችን መጠቀም ይጠቅማል ማለት ነው። በተለይ ፀጉራችን በቀለም ለተጎዳ የእንቁላል ይሄኛው የምታዩት ትሪትመንት አሪፍ ነው ማለት ነው። በቫቲካ ሆኖ በሌላ በተለያዩ ነገሮች የተዘጋጀ የእንቁላል ትሪትመንት ፀጉራችንን ለማፋፋት እና የተሰባበረ በቀለም የተጎዳ ፀጉር ከሆነ በጣም ይጠቅማል ማለት ነው። ስለዚህ እሱን ብታደርጉ አሪፍ ነው። በቀለም ለተጎዳባችሁ ፀጉራችሁ ማለት ነው ወደ ቦታው ለመመለስ ይረዳችኋል። ሌላው የሻምፖ የማይስማማችሁ ሻምፖ ከተጠቀማችሁ ፀጉራችንን እንትን ይላል ማለት ነው። ለመሰባበር እና ለመጎዳት እንትን ይላል። ስለዚህ ሻምፖችንንም የሚስማማንን ማድረግ ይጠበቅብናል ማለት ነው። ሁለተኛ ፀጉራችንን ከታጠብን በኋላ በእርጥቡ ቅባት መቀባት ይኖርብናል ማለት ነው። ከደረቀ በኋላ ብንጠቀም ፀጉራችን ላይ ቅባትን ላይ በደንብ አይዝም አንደኛ፣ ሁለተኛ አይለሰልስም ማለት ነው። እና ፀጉራችንም ቅባት መቀባት ያለብን በእርጥቡ ነው ማለት ነው። ታጥበን ወዲያው ቅባት መቀባት ይኖርብናል። አብዛኞቻችን ታጥበን ካደረቅን በኋላ ነው ብዙ ሰዎች ቅባት ሲጠቀሙ ፀጉራቸውን ሲቀቡ ማየው እንደዛ ነው። ከደረቀ በኋላ ነው ከላይ ቅባት የሚቀቡት። ነገር ግን በእርጥቡ ነው ፀጉራችን ቅባት የሚይዘው። አሪፍ የሚሆነው በእርጥቡ ስንጠቀመው ነው ማለት ነው። ለማንኛውም የዛሬ ቆይታችን ይህን ይመስላል። ፀጉራችንን ትሪትመንት ብንጠቀም ብዙ ጥቅሞች እናገኛለን ማለት ነው። ፀጉራችሁ ብዛት እንዲኖርም ከፈለጋችሁ ከነጭ ሽንኩርት የተዘጋጀ ትሪትመንቶች መጠቀም ይጠበቅብናል ማለት ነው። ለተጎዳ ፀጉር የቫቲካ ከእንቁላል የተዘጋጀ ማለት ነው። ለማንኛውም ይሄን ይመስላል። ሰላማችሁ በያላችሁበት ይብዛ። ጸጋና ሰላም ይብዛላችሁ። ሁላችሁም ሰላም ብያለው። ሀሳብ አስተያየት ካላችሁ መስጠት ይቻላል። መልካም ቆይታ